ይሄ ሰውዬ እግዚአብሔርን ወቅሶታል። ያልዘራውን ታጭዳለህ፣ ያልበተንከውን ትሰበስባለህ ብሎ ወቅሶታል። እሱ የወቀስኩ መስሎት ነው እንጂ እውነቱን ነው። እግዚአብሔር ያልዘራውን የሚያጭድ ነው። እግዚአብሔር ያልዘራውን ያጭዳል፣ እግዚአብሔር ያልሰበሰበውን ያልበተነውን ይሰበስባል ይላል። በዚህ ዓለም ሁለት አይነት ሰዎች አሉ ይላል ቅዱስ ዮሐንስ አፈወርቅ። አንደኞቹ ከአንዱ ክፍል ያሉት ድሃ ናቸው፣ ሀብታም ይሆን ይመስላቸዋል። ሁለተኞቹ ደግሞ አንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ልጁ የታመመበት ሰው መጥቶ መምህር ሆይ ቢቻልህ እርዳኝ ቢለው ቢቻልህ ትላለህ እንዴ? ለሚያምን ሰው ሁሉ ይቻላል፣ አንተ አታምንም እንጂ ብሎት ነበር። እግዚአብሔርን ታማ ያስታመመው ማን ነው? እግዚአብሔርን ታስሮ ይጠይቀዋል? እግዚአብሔር ተርቦት ያበላው ማን ነው? እግዚአብሔር በርዶት ያለበሰው አለ? እግዚአብሔር ቸግሮት ያበደረው ማን ነው? እግዚአብሔር ተገፍቶ የፈረደለት ማን ነው? አንዳችም እንኳን የለም። ግን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በማይመረመር ጥበቡ የፈጠረ ትንኝንም ሳይዘነጋ የሚመግብ ስጋችንን ለብሶ ከውድቀት ያነሳን መድኃኒታችን ኢየሱስ ክርስቶስ በልባችን አስበን በአንደበታችን ተነግረን ስለማንፈጽመው ስለ ቸርነቱ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር በዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን መላእክት ሁላቸው ስማቸውን እናመሰግናለን። በረከታቸው ይደርብን። ብፁዕ አባታችን አቡነ ኤርምያስ የሰሜን ወሎ ሀገረ ስብከትና የኦሮሚያ ብሔረሰብ ዞን ሀገረ ስብከት ሊቀ ጳጳስ፣ በአማራ ብሔራዊ ክልላዊ መንግስት የኦሮሞ ብሔረሰብ ሀገረ ስብከት ሊቀ ጳጳስ እና የቅዱስ ሲኖዶስ አባል መምህራችን ክቡር አባታችን መምህር አባ ኃይለ ገብርኤል ፍስሐ የሀገረ ስብከቱ ስራ አስኪያጅ፣ መምህር አባ ጽጌ ሥላሴ የደብረ ሮሃ አብያተ ክርስቲያናት አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ መነኮሳት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ቆያችሁ? ኃጢአታችን ይቅር ብሎ በቅዱስ ቦታው ስለሰበሰበን አምላካችን ስሙ ይክበር ይመስገን። እንኳን ለቅዱስ ላሊበላ የዕረፍት በዓል በሰላም አደረሳችሁ። ለመታዘዝ ነው እንጂ የሚያስተምሩን ብፁዕ አባታችን አቡነ ኤርምያስ ናቸው። ለመታዘዝ ያህል ልጅ በአባቱ ፊት መስተካከል ስላለበት እኔም ተምሬ ሳጠፋ በኋላ እሳቸው እንዲያስተካክሉ ትንሽ መልእክት አስተላልፋለሁ ማለት ነው። የሁሉ ባለቤት እግዚአብሔር ልቡናችንን ይክፈትልን። ሁሉ ይትካሃል ለዘየአምን፣ ሃይማኖት ላለው ሰው ሁሉ ይቻላል። እስኪ ሁላችሁ ለሚያምን ሁሉ ይቻላል በሉ። እንደገና በሉ። እንደገና በሉ። ለሚያምን ሁሉ ይቻላል። ስንቱ ይቻላል? ሁሉም ይቻላል። ሃይማኖት ላለው ሰው፣ ሃይማኖት በልቡናው ላለው ሰው፣ ሃይማኖት ለጸናለት ሰው ሁሉ ነገር ይቻለዋል። ሃይማኖት ማን ነው ሲባል በአጭር ቃል ሃይማኖት እግዚአብሔር ነው። ሃይማኖት ላለው ሰው ሁሉ ይቻላል ማለት እግዚአብሔር ላለው ሰው ማለት ነው። እግዚአብሔር ያለው ሰው፣ እግዚአብሔር በልቡ ላለው ሰው፣ በኑሮው በአንደበቱ በሁለንተናው እግዚአብሔር ያለው ሰው ሁሉ አለው። በዚህ ዓለም ሁለት አይነት ሰዎች አሉ ይላል ቅዱስ ዮሐንስ አፈወርቅ። አንደኞቹ ከአንዱ ክፍል ያሉት ድሃ ናቸው፣ ሀብታም ይሆን ይመስላቸዋል። ሁለተኞቹ ደግሞ ሀብታም ናቸው፣ ድሃ የሆኑ ይመስላቸዋል። ሁለት ሰዎች አሉ። ለድሆችም ድህነታቸውን ልናስረዳቸው፣ ለባለጸጎችም ባለጸግነታቸውን ልናስረዳቸው ይገባል። ድሃ ሆነው
ሀብታም የሆኑ የሚመስላቸው የሚባሉት ልብስ ለብሰው ከጸጋ እግዚአብሔር የተራቆቱ፣ ምግብ እየበሉ ነፍሳቸው የተራበች፣ ሰው እየገደሉ ሰው እያጠፉ ጉልበታቸው ሰው እየደመሰሰ ነፍሳቸው ግን የደከመች፣ በዘመድ ብዛት የታጀቡ ከሰራዊተ መላእክትና ከቅዱሳን አንድነት ግን የተለዩ ደካሞች፣ በብዙ በልዩ ልዩ መልክ ያጌጡ የተዋቡ፣ ነፍሳቸው ግን ከቁራ የጠቆረች የጨለመች የከረፋች የከፋች፣ እንዲህ ያሉ ሰዎች አሉ። ያወቅን ይመስላቸዋል፣ ግን አያውቁም። ለእነዚህ ሰዎች አልቅሱላቸውም። በአማሩ በተሸለሙ በተጋረዱ ቤቶች ይኖራሉ፣ በሰማይ ቤት ግን ስደተኞች ናቸው። እንዲህ ያሉ ሰዎች ፍጹም የተዋረዱ ሰዎች ናቸውና ድህነታቸውን ንገሯቸው፣ በጊዜ ባለጸጋ እንዲሆኑ ይላል። ድሃ ሀብታም ሆነው ድሃ የሆኑ የሚመስላቸው ሰዎች አሉ። መልክ የላቸውም፣ በትህርምት የጎሰቆሉ ናቸው። ሰማያዊ መልክ ግን አላቸው፣ በአርአያ ክርስቶስ የከበሩ ናቸው። ልብስ የላቸውም፣ ክርስቶስን ግን የለበሱ ናቸው። ምግብ የላቸውም፣ ቅዱስ ሥጋውን ክቡር ደሙን የበሉ ናቸው። ቤት የላቸውም፣ የብርሃን ቤት ግን አላቸው። ዘመድ የላቸውም፣ ቅዱሳን መላእክት ግን ሊረዷቸው ይፋጠናሉ። ለእነዚህ ሰዎች እልል በሉላቸው ይላል። እንደዚህ በእውነት ለእንደዚህ አይነት ሰዎች ቀድስዎ ለብእሲ ዘየሐምም አለ ነፍሱ፣ ሰውነቱን ላስጨነቃት ሰውነቱን ለገሰጻት ሰው ለዚህ ሰው ምስጋና ይገባዋል ይላል ኢሳይያስ። ለጌታችን ለኢየሱስ ክርስቶስ ነው ፍጻሜው፣ ግን እሱን ለመሰሉ ሰማዕታት ሁሉ ለቅዱሳን ሁሉ የተነገረ ነው። ስለዚህ እግዚአብሔር ያለው ሰው ሁሉ ያለው ጥበብ አለው፣ እውቀት አለው፣ ጤና አለው፣ ሀገር አለው። ብቻውን ሁሉ ሆኖ ከሰራዊት ይልቅ አሸናፊ ነው እግዚአብሔር ያለው ሰው። ስለዚህ ለሚያምን ሁሉ ይቻላል ብሎ አንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ልጁ የታመመበት ሰው መጥቶ መምህር ሆይ ቢቻልህ እርዳኝ ቢለው ቢቻልህ ትላለህ እንዴ? ለሚያምን ሰው ሁሉ ይቻላል፣ አንተ አታምንም እንጂ ብሎት ነበረ። ሃይማኖት ሰማያትን ምድርን አጽንቶ አኑሯል። ብዙ የማይቻሉ ነገሮች በተፈጥሮ ያልተቻሉ በእውቀት ያልተቻሉት ነገሮች በእምነት ተችለዋል። እንደ እውቀት ሰው ካረጀ በኋላ አይወልድም። ሴት ከ45 ዓመት በኋላ ወንድም 90 ዓመት ሞልቶት አይወልድም። እንደ እምነት ግን ተችሏል። እንደ እውቀት የሌለ ነገር አይመጣም። ካለ ነገር ያለ ነገር ይፈጠራል። ያለውን እንጨት አጋጭተን ወንበር ጠረጴዛ እንሰራለን። ከሌለ ነገር ግን ያለ ነገር ማምጣት አይቻልም። እንደ እምነት ግን ይህ ዓለም አልነበረም፣ መጣ። እግዚአብሔር የሚያስደንቀን ያለውን ዓለም መጠበቁ ሳይሆን የሌለውን ዓለም ማምጣቱ ነው። ሰውም ጠበቅኩ ይላል፣ ሰራዊትም ጠበቅኩ ይላል፣ አጥርም ቤት ይጠብቃል ይባላል። እግዚአብሔር ግን ያለን የሚጠብቅ ብቻ ሳይሆን የሌለንም የሚጠብቅ ነው። ቅዱስ ጎርጎርዮስ ተአርር ዘይዘራውከ ታስተጋብ ተአርር ዘይዘራይከ ታስተጋብ ዘይዘራውከ፣ አንተ ያልዘራኸውን ታጭዳለህ ያልበተንከውን ትሰበስባለህ ብሎ አንድ ጨካኝ ባሪያ ለእግዚአብሔር የተናገረውን ሲተረጉም ምን ይላል? መክሊቱን ሰጥቶ መክሊቱን ከቀበረ በኋላ አንተ ክፉ ባሪያ ለምን በሰጠው መክሊት አላፈራህም ቢለው፣ አይ አንተ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ እንደሆን ካውቄ ፈርቼ መክሊትን ወስጄ ጉድጓድ ቆፍሬ ቀበርኩት ብሎት ነበር። ታዲያ ምን አለው? ተአምረኒኑ ከመብስ የዱሩ ቃንን፣ እኔ ጨካኝ ሰው እንደሆንክ ታውቀኛለህ። ካልበተንኩት ካልዘራሁት የማጭድ ካልበተንኩት የምሰበስብ እንደሆንክ ታውቀኛለህ። ካወቀኝ ለምን ትያግባይ ከወርቄ ውስጥ ማይዴ፣ ለምንድን ነው መክሊቴን ያልመለስክልኝ ብሎት ነበረ። ታዲያ ይህንን ሊቁ ቅዱስ ጎርጎርዮስ ሲናገር ይሄ ሰውዬ እግዚአብሔርን ወቅሶታል። ያልዘራውን ታጭዳለህ ያልበተንከውን ትሰበስባለህ ብሎ ወቅሶታል። እሱ የወቀስኩ መስሎት ነው እንጂ እውነቱን ነው። እግዚአብሔር ያልዘራውን የሚያጭድ ነው። እግዚአብሔር ያልዘራውን ያጭዳል፣ እግዚአብሔር ያልሰበሰበውን ያልበተነውን ይሰበስባል ይላል። ምስጢሩ እንዴት ነው? እንዴት ነው እግዚአብሔር ያልዘራውን ያጭዳል፣ እግዚአብሔር ያልበተነውን ይሰበስባል? አዎ ይላል። እንዴት? ሰው ከበቀለ እንጨት ቤት ይሰራል። ሰው ከበቀለ ልጥ ገመድ ፈትሎ ቤት ይሰራል። ሰው
ነገር ግን ሰው ከበቀለ እህል እንጀራ ይጋግራል፣ ቂጣ ቆሎ ያዘጋጃል ካለ ነገር ነው። እግዚአብሔር ግን ያልዘራውን ያጭዳል ማለት የሌለውን አለ ከሌለ ነገር አምጥቶታል። ካለመኖር ማምጣቱ ያልዘራውን ማጨዱ ነው። ስለዚህ እግዚአብሔር እውነትም ያልዘራውን የሚያጭድ የሌለን የሚያመጣ ካለመኖር ወደ መኖር አሁን በጣም ዝም ብላችሁ አስቡ። ስትፈሩ ስትደነግጡ ምን በላ ስትሉ እሞት ይሆን ብላችሁ ስትፈሩ ድንግጥ ሲለን ይህን ማሰብ አለብን። እግዚአብሔር ይህን ዓለም ከየት አመጣው? ለዚህ ሰማይ ጎተራ አልነበረው፣ ለዚህ ምድር አዳራሽ አልነበረው፣ አልነበረን መጣ። እግዚአብሔር ያልዘራውን የሚያጭድ የተዘራውን ማጨድማ ገበሬም ይችላል። እግዚአብሔር ግን ያልዘራን ያጭዳል፣ ያልበተነው ይሰበስባል። እንደገና ደግሞ ተመልከቱ ያልሰጡትን ተቀበልኩ ይላልና እውነትም እግዚአብሔር ያልዘራውን አጭዳል ይላል። ያልሰጡትን ተቀበልኩ ይላል። ለምሳሌ ለእግዚአብሔር እኛ አብልተነው እናውቃለን? ለእግዚአብሔር አጠጥተነው እናውቃለን? አሁን ዛሬ ዝክር ይዘከራል። ከዚያ ዝክር እግዚአብሔር ይቀምሳል? አይቀምስም። ከዚያ መጠጥ እግዚአብሔር ይቀምሳል? አይቀምስም። እኛ ከሰራነው ቤት እግዚአብሔር እንግዳ ሆኖ ይስተናግዳል? እግዚአብሔርን ታማ ያስታመመው ማን ነው? እግዚአብሔርን ታስሮ የጠየቀው አለ? እግዚአብሔር ተርቦት ያበላው ማን ነው? እግዚአብሔር በርዶት ያለበሰው አለ? እግዚአብሔር ቸግሮት ያበደረው ማን ነው? እግዚአብሔር ተገፍቶ የፈረደለት ማን ነው? አንዳችም እንኳን የለም። ግን ዘገበርክሙ ለአሐዱ ምሉኑ እሳት ሊተገበርክሙ ለሱ ሳናደርግለት ያልዘራውን ያልበተነውን ይሰበስባል። ለሱ ሳናደርግለት ለወንድማችሁ አድርጋችኋልና ለእኔ አደረጋችሁልኝ ብሎ ያላደረግንለትን አደረጋችሁልኝ የሚል ነውና እግዚአብሔርማ እውነትም እንዲህ የሚያደርግ ነው ይላል። ቸሩ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ታዲያ እግዚአብሔር ያለው ሰው ሁሉን ይችላል። በሃይማኖት መካንነት ተችሏል። አሁን እግዚአብሔር ያሳያችሁ ክርስቶስ ያመልክታችሁ አንዲት ጠጠር ወደ ውሃ ብንወረውር ጠጠሪቱ ትሰጥማለች። ግን ይሄ ሁሉ ዓለም ያለው በውሃ ላይ ነው። ለምን ነው የማንሰጥመው? በእግዚአብሔር ከሆነ ይቻላል። እግዚአብሔር ቻይ ካላላት አንዲቱ ጠጠር ባህር ውስጥ ጥልቅ ትላለች። እግዚአብሔር ቻል ስላለው ግን ዘአጽንዐ ለምድር በማይ ይሄ መሬት ያለው ከውሃ ላይ ነው። አንሰጥም፣ በሱ ጸንተን እንኖራለን። እግዚአብሔር ቻል ሲለው ሁሉ ይችላል። እግዚአብሔር ቻል ካለው ጠጠርም ተዋግቶ ይገላል። እግዚአብሔር ካላለው ደግሞ ሰራዊት ማመድ ይሆናል። እግዚአብሔር ተናገር ሲለው ድንጋይ ይናገራል። እግዚአብሔር ብሎ መቅደስ ድንጋይ መቅደስ ሆኖ ይኸው ዛሬ እየቀደሰን ነው። እግዚአብሔር አለን ሲል ደግሞ እንደ እግዚአብሔር ፈቃድ መኖር ሲያቅ ሰው ድንጋይ ሆኗል። ዛሬ እግዚአብሔር ብሎለት እንቀመጥበት የነበረ ድንጋይ በቅዱስ ላሊበላ ጸሎት መቅደስ ሆኖ ሰው ይቀድሳል። አደልልን ብሎ ደግሞ እኛ ዛሬ ድንጋዮች ሆነናል። ተነግረን አንሰማም። ቀዝቃዞች ነን። የሃይማኖት ወኔ የለንም። እግዚአብሔር ስትሰደብ ዝም ነው የምንለው። ዝም ብለን ቁጭ ብለን እንበላለን፣ እንጠጣለን፣ ይመሻል ይነጋል። የሀገር ጉዳይ አስጨንቀን፣ የቤተክርስቲያን ጉዳይ አስጨንቀን፣ ለሀገርና ለቤተክርስቲያን መጨነቃችን ቀርቶ ለራሳችን በተጨነቅንለት። ለራሱ ያልሆነ ህዝብ ለሀገር ይሆናል ብላችሁ ለራሳችን እኮ አልሆንም። ነፍስህ እርቧታል፣ ስጋውን ብላ፣ ማን ይሰማል? ነፍስህ ጠምቷታል፣ ደሙን ጠጣ፣ ማን ይሰማል? ተራቁተሃል፣ ክርስቶስን ልበስ፣ ማን ይሰማል? አሞሃል፣ እባክህ በንስሐ ታከም፣ ማን ይሰማል? ሰው ከሰማይ ቤት አትሰደድ፣ የሚሰማ የለም። ሰው ድንጋይ ሆነ፣ ድንጋይ ሰው ሆነ። ላሊበላ እንደምታዩት ድንጋይ ሰው የሆነበት ሀገር ነው ላሊበላ። ምን ማለት ነው? ይሄ ድንጋይ ከሰው በልጦ ይመሰክራል፣ ከሰው በልጦ ይናገራል፣ ከሰው በልጦ ይቀድሳል። ግን እዚህ ያለ ነው ወጣቶች ግን እንደዚያ ናቸው። ላትቆጡ የሰው ይልሰበን ነው የመጣ እንዳትሉ። ወጣቱ አሁን እዚህ ላሊበላ የምትኖሩት እንደዚህ ድንጋይ ናቸው። አሁን እንደዚህ አሁን ወደ መቅደስነት እንደለወጠ ቅዱስ ላሊበላ መቅደስ ድንጋይን መቅደስ አድርጓል። ድንጋይ የሆን ልጆቹን እኛንም መቅደስ ለመሆን ያብቃል። ሰው የእግዚአብሔር መቅደስ ነበረ፣ ረከሰ። ዛሬ የኃጢአት ማደሪያ ሆኗል። በእውነት ማለት እግዚአብሔር ሲል ድንጋይ ሰማይ ሆነ። ላሊበላ ማለት በኢትዮጵያ ያለ ጽርሐ አርያም፣ በኢትዮጵያ ያለ ገነት፣ በኢትዮጵያ ያለ ብሔረ ሕያዋን፣ በኢትዮጵያ ያለ ብሔረ መላእክት፣ ሰባቱ ሰማያት ላሊበላ ውስጥ አለ። እንደምታውቁት ቻል ሲል ነው። አሁን እግዚአብሔር ያሳያችሁ በመጽሐፍ ቅዱስ ተጽፏል። እኔ አሁን መጽሐፍ ቅዱስ ስንማር ከሚደንቀኝ ነገር መካከል እግዚአብሔር ኖህን እንዲህ አድርገው ወርዱን እንዲህ አድርገው ቁመቱን እንዲህ አድርገው መርከብ ስራ ነው ይላል። አሁን ለእኔ ቢነግረኝ እንዴት አድርጌ ልገጣጥመው ነው ላለ አሁን እግዚአብሔር እንዲህ አድርገው ገጣጥም ቢለኝ አይቻለው። እንዲህ ያለ መርከብ ይቻላል? አሁን የኖህን ኖህ ከሰራው በኋላ ቢሆን እንዲህ አድርጋችሁ ግጠሙ ብንባል መግጠም እንችላለን? አንችልም። ተመልከቱ፣ አይቻልም። ከአንድ መቅደስ ሰማይ ልቀርጻለሁ ብሎ ማሰብ እንዴት ይቻላል?
ለሚያምን ግን ይቻላል። እምነት ላለው ከአንድ ድንጋይ ሰማይ ይሰራል። ቅዱስ ላሊበላ ምድርን ሰማይ ያደረጋት፣ እኛ ደግሞ ምድርን ሲኦል እያደረግናት ነው። እንዲህ ያለ ቅዱስ ሳዊሮስ ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ ወስብሐት። ተመልከቱ። ለዘወለዶ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር ይላል። እነሆ ዓለም ሰማይ ሆነ፣ ዓለምን ሰማይ ሆነ፣ ሰማይ ዓለም ሆነ ይላል። ወኮነ ሰማይ ዓለመ፣ ሰማይ ዓለም ሆነ አለ። ወዓለምሂ ሰማይ ኮነ፣ ዓለም ደግሞ ሰማይ ሆነ አለ። ይሄ የተፈጸመው አንደኛ በክርስቶስ ልደት ነው። ሁለተኛ በቅዱስ ላሊበላ ዘመን ሰማይ ዓለም ሆኗል፣ ዓለም ሰማይ ሆኗል። ዓለምን ሰማይ ሰማይን ዓለም ያደረገ ብቸኛው ንጉሥ ቅዱስ ላሊበላ ነው። ዓለምን ሰማይ አድርጎታል። ለምን? ሰማያትን አምጥቶ እዚህ ያሳይቶናል። ስንሞት ብቻ ነበር እኮ የምናየው መንግስተ ሰማያትን። መንግስተ ሰማያትን ማየት የሚቻለው ሙታንም ለዚያውም ከጸደቅን ነው። እንደ ሞትንም እኮ አናየውም። ገና ደግሞ ክርስቶስ ሲመጣ ነው። መቆያችን ገነት ነው። እግዚአብሔር ለኢትዮጵያ ከዋለላት ውለታ መካከል በሰማያት ሂደን የቅዱሳን መላእክትን ማህሌት መንግስተ ሰማያት ገብተን ከመቅመሳችን በፊት እስከዚያ በአረቦድነት በቅዱስ ያሬድ ዜማ ስትቀምሱት ቆዩ፣ የሰማዩን ማህሌት ቅመሱት፣ በሰማይ የምትኖሩት ኑሮ ማለት ይሄ የቅዱስ ያሬድ ማህሌት ነው ብሎ አቀመሰን። የማይቋረጥ አሁን እንደምታውቁት በዓለ ሃምሳ ነው አይደል? አበቃብን አላላችሁ? አበቃ አይደል? ሰሞኑ እንግዲህ ጾም መጣ፣ ነገ ሰኞ በዓለ ሃምሳ ለምንድን ነው ሳናቋረጥ የምንበላው? እግዚአብሔር በአብይ ጾም ገፍቻችኋለሁና ልካሳችሁ ብሎ ነው አይደለም እኮ። ለምንድን ነው በዓለ ሃምሳ ብለን ረቡዕም ዓርብም የምንበላው? ለማይቋረጠው ለመንግስተ ሰማያት እረፍት አረወንቱ ሆናችሁ ብሎ ነው። ቅምሻ ናት። አሁን እናንተ 50 ቀን በላችሁ ብላችሁ ደስ ብሏችኋል። ይሄማ ቀላል ነው። ሆድ ቁርጠት፣ ራስ ፍልጠት የሌለበት ምግብ ያለበት የማይቋረጥ እረፍት እሰጣችኋለሁ ለማለት ነው። ስለ ጾማችሁ ፈንታ፣ ስለ ድካማችሁ ፈንታ፣ ስለ ራባችሁ ፈንታ የማይቋረጥ እረፍት ያለበት ሀገር እሰጣችኋለሁ ለማለት ሳናቋረጥ እንድንቀምስ ያደረገን ስለዚህ ነው። እንደዚሁም ሁሉ መንግስተ ሰማያት ፀሐይ፣ ጨረቃ፣ ከዋክብትን የማትፈልግ ብርድ የሌለባት፣ ረሃብ የሌለባት፣ ከገቡ መውጣት ካገኙ ማጣት የሌለባት፣ አንተ ትልቅ ሰው ነህ በላይ ቁጭ በል፣ አንተ ትንሽ ሰው ነህ በታች ቁጭ በል የማይባልበት፣ አንተ ንጹህ አልለበስክም፣ አንተ ንጹህ ለብሳል የማይባልበት፣ አንተ የገሌ ዘር ነህ፣ አንተ የነገሌ ዘር ነህ የማይባልበት፣ አንተ ሊቅ ነህ፣ አንተ ደንቆሮ ነህ የማይባልበት፣ አንተ ሹም ነህ፣ አንተ አልተሾምክም፣ አንተ ባለጸጋ ነህ፣ አንተ ድሃ ነህ፣ አንተ ተምረሃል፣ አንተ አልተማርክም የማይባልበት እኩል ሰው ሁሉ ክርስቶስን መስሎ ወይ ከጉኑ ተመልከቱ፣ ለአን ተመልከቱ፣ ለአደ መሬተ ለአዱ ኖላዊ ለአንድ እረኛ ለክርስቶስ አንድም መንጋ የምንሆንባት ወይ ሀገራት ይትፈቅድ ተመልከቱ። ፀሐይ ወር 20 ብር ሁላቲ ያቻ ሀገር አለ ተመልከቱ። ፀሐይን አብሪልኝ፣ ጨረቃን አብሪልኝ፣ ከዋክብትን ድመቁልኝ የማትል ክረምትና በጋ፣ በጋና ክረምት፣ መዓልትና ሌሊት፣ ብርድና ሐሩርና ቁር የማይፈራረቁባት፣ ደዌና ጤና የሌለባት፣ ማግኘትና ማጣት የሌሉባት፣ ለብሶ መራቆት የሌለባት ሀገር ለመስጠቱ ማስረጃ የሆነን ዘንድ የቅዱስ ላሊበላ መቅደስ የመንግስተ ሰማያት መያዣ ነው። የመንግስተ ሰማያት አረወን ነው። በሃይማኖት ሰማይን አምጥቶ ከምድር ሰራው። በሃይማኖት ሰማይ ወደ ምድር ወረደ። በእውነት በቁሙ ቅዱስ ዮሐንስ በራእዩ ወሪክዋ ተመልኮ ሀገርሰ ቅድስ ወሀገርሰ ቅድስ ሀዳት ኢየሩሳሌም ሪክዋ እንዘ ተወርድ እምሰማይ ወተውበት ለጓለ እመሕያው ወስርጉት ይእቲ ከመ መራቅ ለምትሃ ይላል። ታላቂቱ ኢየሩሳሌም አለ ራዕየ ዮሐንስ ምዕራፍ 20 ላይ ሲናገር ተመልከቱ። ወሪኩ ሰማይ ሐዲሰ ወምድር ሐዳሰ እስመ ሰሰለ ሰማይ ቀዳማዊ ወምድርኒ ቀዳማዊት። አሮጌው ሰማይ አለፈ፣ አሮጌይቱ ምድር አለፈች፣ አዲስ ሰማይ አዲስ ምድር አየው አለና አዲሲቱ ኢየሩሳሌም ከሰማይ ወደ ምድር ስትወርድ አየኋት ይላል። ቤተ ክርስቲያን ተሰጠች፣ ድንግል ማርያም ለሰው ልጆች ተሰጠች ማለቱ ነው። በቁሙ ግን በሰማያዊት ኢየሩሳሌም ክርስቶስ ከመጣ በኋላ በቀኙ ለመቆም ካበቃን ዓለም ሳይፈጠር የሰራውላችሁ መንግስተ ሰማያት ኑ ውረሱ ብሎ ከማስረከቡ በፊት ቅዱስ ላሊበላ ሰማይን አውርዶ ኢየሩሳሌም ሰማያዊትን አውርዶ ያሳየን የሃይማኖት መስታወት ነው። እሱን የሰራልን እግዚአብሔር የተመሰገነ ይሁን። ለጊዜው በእውነቱ እንዲህ ነው። አባቶቻችን ምን ይላሉ መሰላችሁ? በወንጌል መራይከነ ወበነቢያት ናዘዝከነ። በሐዲስ ኪዳን ስጋ ለብሰህ እስከምታድነን ድረስ በነቢያት ስታጽናናን ቆየሃል።
መንግስተ ሰማያት ገብተን ፍጹም እረፍት እስከምናገኝ ድረስ በቅዱስ ላሊበላ መቅደስ ሲያጽናና ሊቆይ ያስባል እግዚአብሔር ማለት ነው። የቅዱስ ላሊበላ መቅደስ መጽናኛችን ነው እና ሁሉ ይቻላል። ይሄን ያደረገው በእምነት ሁሉን ችሎ ነው። ቅዱስ ላሊበላ በእምነት የቻላቸውን 3 የማይቻሉ ነገሮች ልናገርና ስለ ሕንፃው አንድ ነገር ተናገሬ ትምህርቴን ጠቀላለሁ። ብፁዕ አባታችን አስተካክለው የኔን ደግሞ ያስተምሩናል። አላችሁ ይሆን? እግዚአብሔር ከሁላችን ጋር ይሁን። እንደምታውቁት አባ ጊዮርጊስ ዘጋስጫ አብርሃምን ሲያመሰግን እንዲህ ብሎ ይናገራል። አብርሃም 3 ጸጋ አለው ይላል። 3 ጸጋ፣ አንደኛው ምንኩስና፣ ሁለተኛው ሰማዕትነት፣ ሶስተኛው ባለትዳርነት ነው። አንድ ሰው ነው ግን 3 ክብር አለው። ስለዚህ አብርሃም መነኩሴ ነው። ደግሞ መነኩሴ ያገባል እንዳትሉ ደግሞ እንደዚያ ስላችሁ ጊዜ ችግር እኮ ነው። ስለዚህ ተመልከቱ፣ በመጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 11 ላይ ጭልፊት አይበላም ይላል። ጭልፊት አይበላም ማለት ምን ማለት ነው? ጭልፊት አይበላም ማለት የሚረባውን ሳይሆን የማይረባውን ኃይለ ቃል ሞጭልፎ የሚሄድ ሰው አይጸድቅም ማለት ነው። ሰምታችሁ? ጭልፊት አይበላም እንጂ ስለ ጭልፊት ሊወራ ተፈልጓል። ምስጢሩ ጭልፊት አይበላም በሉ እስኪ። አትኖ ቃል ነጥቆ የሚሮጥ ሰው አይጸድቅም። ምስጢር የሚይዝ ነው እንጂ ማለት ነው። ስለዚህ ጭልፊት እንዳትሆኑ ማለት ነው። ስለዚህ ምን አለ አብርሃም ዘመዶቹን ጥሎ ከካራን በመሰደዱ የመነኮሳት አባት ነው ይላል። እግዚአብሔር አብርሃምን ተገዘርልኝ ብሎታል። አብርሃም ወደማያውቀው ሀገር ነው ሄደ። ወደማያውቀው ሀገር በመሄዱ ለመነኮሳት እግር እንጂ ሀገር የላቸውም ይላሉ አባቶቻችን። መነኮሳት እግር አላቸው እንጂ ሀገር የላቸውም። ዘመዳቸውንም አያውቁም፣ ዘርም አይቆጥሩም። እንዲሁም አንድ ባይታዊ በበረሃ እየኖረ አባትህ እኮ ሞተ ቢሉት ኮንከ ጸራፌ እስመ አቡየ ኢይመውት ለዓለም አለ። ለምን ትሰድበኛለህ? የኔ አባት አይሞትም ማለት ምን ማለት ነው? አባቴ ማን ነው ማለት ነው? እግዚአብሔር ነው ማለት ነው። አባቴ እግዚአብሔር ነው። የሚሞት ዘር አትቁጠርልኝ፣ የኔ ዘር በሰማይ ነው ብሎ መናገሩ ነበር። ስለዚህ አብርሃም የማያውቀውን ሀገር ምን አደረገ? የሚያውቀውን ሀገር ጥሎ ወደማያውቀው ሀገር ሄደ። በዚህ አብርሃም የመነኮሳት አባት ነበረ። በስደቱ ቅዱስ ላሊበላ በስደቱ በጸሎቱ በትርምቱ የመነኮሳት አባት ነው በእውነት ማለት ነው። ለእኛም ለመነኮሳት ተስፋችን ነው። ቅዱስ ላሊበላ አግብቶን ለመነኩሴ የኖረ ነው። ከዚህ የተነሳ የመነኮሳት ክብር አለ። አብርሃም ሲገዘር ደሙን አፍስሷል። ደሙን በማፍሰሱ ደግሞ የሰማዕታት አባት ነው። ቅዱስ ላሊበላ አባታችን ከወንድሙ ተገርፎ በፈሰሰው ደግሞ የሰማዕታት አባት ነው። የሰማዕትነት ክብር አለው። ለሚገፉትም መጠጊያቸው ነው ማለት ነው። ከቅድስት ወለተ ክብራ ደግሞ ጋር ኑሮ ዘር ቡሩክ በመተካቱ እንደገና ደግሞ ከእሷ ጋር በአንድ መጋረጃ ኑረው ቅዱስ ስራ በመስራቱ ደግሞ የባለ ትዳሮች አባት ነው። ስለዚህ ቅዱስ ላሊበላ የመነኮሳት መጠጊያቸው፣ የሰማዕታትም በጸሎቱ ረዳታቸው፣ የባለ ትዳሮችም ደግሞ ጥጋቸው ነው። ለምንሰደደው ስደታችን፣ ለመነኮስ ነው ምንኩስናችን። ላገባችሁም ትዳራችሁን ቅዱስ ላሊበላ ይባርክልን። ለሚያምን ሰው ሁሉ ይቻላል። አንድ ሰው አንድ ስራ መስራት አቅቷል። ለእኔ ለራሴ ምንኩስና ይከብዳኛል፣ ግን እሱ አግብቶ የምንኩስናንም ኑሮ ይኖራል። ላገባችሁት ብቻ ትዳርን እንኳን መያዝ አቅቷቸዋል። አንድ ሴት ይዞ መኖር በዚህ ዘመን ለወንዶች ሰማዕትነቱ ሆኖባቸዋል። አንድ ባል ይዞ መኖር ሰማዕትነቱ ሆኖባቸዋል። ቅዱስ ላሊበላ ግን ደግሞ ትዳርም እያለው ደግሞ ሰማዕት ነው። እኛ ከየቱ ልንጠጋ ነው? ወይ ትዳሩ አልተሳካ፣ ወይ ምንኩስናው አልተሳካ፣ ወይ ክህነቱ አልተሳካ። በዚህ ዘመን 3 የደፈረሱ ምንጮች አሉ። ክህነት፣ ትዳርና ምንኩስና ናቸው። ሀገር ሰላም የሚሆነው እነዚህ 3ቱ ምንጮች ንጹህ ሲሆኑ ነው። ከንጹህ ትዳር ንጹህ መነኩሴ ይገኛል። ከንጹህ መነኩሴ ንጹህ ካህን፣ ንጹህ ሊቀ ጳጳስ፣ ንጹህ ፓትርያርክ ይመጣል። ከደፈረሰ ትዳር ንጹህ ካህን አይገኝም፣ ንጹህ ምንኩስና አይገኝም። ካነጻ ምንኩስና ንጹህ ጳጳስ ሊገኝ አይችልም። 3ቱ ምንጮች ደፍርሰዋል። ስለዚህ በእውነቱ አባቶች የቅዱስ ላሊበላ ከሆናችሁ ወጣቶችም እርኩሰታችሁን ትታችሁ በየቦታው ፈረንጆቹ እዚህ ሊጎበኙ እየመጡ የሚያስተምሯችሁን እርኩሰት ትታችሁ እንደ አባታችሁ እንደ ቅዱስ ላሊበላ ወይ ከተቀደሰ ትዳር ተጠጉ፣ ወይ ተሰደን አላማረብን መከራው ሳይቀርልን መንግስተ ሰማያትን ማጠን ከአንዱ እንድንጠጋ አምላከ ቅዱሳን ይርዳል። ለሚያምን ሁሉ ይቻላል። እሱ አምኖ እነዚህን ሁሉ መከራዎች ቻላቸው። መርዙንም ቻለው፣ ግርፋቱንም ቻለው፣ ስደቱንም ቻለው፣ መከራ መቀበልን ቻለው፣ መንገድ መድከሙን ቻለው። መንገድ ሲሄድ እንኳን ድክም ሲለው እንቅልፍ ስትመጣበት የስጋ ባህሪ ነውና ቅዱስ ገብርኤል አብሮ አያችሁ፣ ሃይማኖት ከመላእክት ጋር ያዛምዳል። ማረፍ ሲፈልግ ቅዱስ ገብርኤል እኔም ደክሞኛል ትንሽ ልረፍ ይለው ነበር። ቅዱስ ላሊበላ እንዲያልፍ አብሮት ገደም ይል ነበረ። ሃይማኖት ላለው ሰው መላእክት ያሳርፉታል። እኛ እኮ ማረፊያ ያጣነው እምነታችን ቀዝቅዞ ነው፣ ወርደን ነው።
ከቅዳሴ ከጊራን ከጸሎት ከቁርባን ታተን ነው ከተፈለግንበት ቦታ እንድንገኝ አምላከ ቅዱሳን ይርዳል። እንግዲህ ሃይማኖት ሲኖር አሁን ይህንን መቅደስ አንዲቱን መስኮት እንኳን የኢትዮጵያ ሰዎች በሙሉ ቢሰበሰቡ መስራት አይቻልም። የዓለም ሰው 9 ቢሊዮን ወይም 7 ቢሊዮን የደረሰው ቢሰበሰብ ይህን መቅደስ አይሰራው። ሃይማኖት ሲኖር ግን ብቻውን ይህን ሁሉ መቅደስ ሰራ። ብቻውን የቻለውን እኛ ተሰብስበን ምንም አቅቶናል። እግዚአብሔር አንድነታችን ይውላችሁ። እግዚአብሔር ከኛ ጋር ሲሆን አንድ ሰው እንደ ብዙ ሰው ይሆናል። እግዚአብሔር ከኛ ሲጣጣ ደግሞ ሰራዊት የአንድ ሰው ያህል ኃይል ያጣል። እግዚአብሔር ከሁላችን ጋር ይሁን። በሃይማኖት ሁሉ ይቻላል። አምነን ለመጠቀም ያብቃን። ስብሐት ለእግዚአብሔር። ይቆያል።